ሰላም እንዴት ናችሁ? ዛሬ የምንማረው ጃቫ ኤፍኤክስ ነው። ዋት ኢዝ ጃቫ ኤፍኤክስ? በዚህ ቱቶሪያል ስር የምናየው አውትላይን ዋት ኢዝ ግራፊካል ዩዘር ኢንተርፌስ፣ ዋት ኢዝ ሪች ኢንተርኔት አፕሊኬሽን፣ ዋት ኢዝ ጃቫ ኤፍኤክስ፣ ጃቫ ኤፍኤክስ አርክቴክቸር የሚለውን ነው። ጃቫ ኤፍኤክስ ምንድን ነው የሚለውን ከማየታችን በፊት ዋት ኢዝ ግራፊካል ዩዘር ኢንተርፌስ የሚለውን ማየት ጠቃሚ ነው። ግራፊካል ዩዘር ኢንተርፌስ ምንድን ነው የሚለውን ለመመለስ ሁለት ኦብጀክቶችን እንውሰድ። ለምሳሌ ሂውማን ቢንግ አለ፣ ሌላኛው ኤሌክትሮኒክ ዲቫይስ አለ። ኤሌክትሮኒክ ዲቫይስ ላይ ስንወስድ የመጀመሪያው ኮምፒውተር ሊሆን ይችላል፣ ካልኩሌተር ሊሆን ይችላል፣ ታብሌት ሊሆን ይችላል። ሰው ጋር ስንመጣ ደግሞ አንድ ሰው አለ። ስለዚህ አንድ ሰው እነዚህን ኤሌክትሮኒክ ዲቫይሶችን ለመጠቀም በሚፈልግበት ሰዓት ለምሳሌ መደመር ሊሆን ይችላል ወይም ደግሞ ሌላ ስራዎችን ለመስራት ኢንተራክት የሚያደርገው ባይ ዩዚንግ ግራፊካል ዩዘር ኢንተርፌስ ነው። ስለዚህ ኤ ግራፊካል ዩዘር ኢንተርፌስ ኢዝ አን ኢንተርፌስ ዛት አሎውስ ኤ ዩዘር ቱ ኢንተራክት ዊዝ ኤሌክትሮኒክ ዲቫይስ ስሩ ግራፊካል አይከንስ ኤንድ ቪዥዋል ኮምፖነንትስ። ስለዚህ በዚህ ኬዝ አሁን ምን አለን? ኤሌክትሮኒክ ዲቫይስ አለን። ኤሌክትሮኒክ ዲቫይሱ ኮምፒውተር ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ሞባይል ሊሆን ይችላል ወይም ደግሞ ካልኩሌተር ሊሆን ይችላል። ስለዚህ እኔ ካልኩሌተሩን መጠቀም ከፈለኩ ወይም ደግሞ ስራ መስራት ከፈለኩ ካልኩሌተሩ ላይ ኢንተራክት ማድረገው ምንን ተጠቅሜ ነው? ካልኩሌተሩ ላይ ያሉትን አይከኖች ወይም ደግሞ ሲምቦሎች በመጠቀም ነው። ለምሳሌ መደመር የምፈልግ ከሆነ ሁለት ቁጥሮችን ሁለት 1 እስከ 10 የተጻፈ 1 እስከ 9 የተጻፈ ቁጥር አለ። እዛ ላይ የምፈልገውን ቁጥር ነካለው። እዛ የመደመር ምልክት አንድ አይከን ነው። ስለዚህ እነዛን አረግና እኩል ይሆናል ስል ማገኘውን አውትፑት ወይም ደግሞ አውትፑት ዲስፕሌይ የሚደረግበት ኤሪያ አለ ማለት ነው። ሶ እነዛ ሁሉ እያንዳንዳቸውን ወይም ደግሞ ሰፓሬት አይከን ናቸው። እነዛ ሰፓሬት አይከኖች ደግሞ አንድ ግራፊካል ዩዘር ኢንተርፌስ ዲቨሎፕ ያደርጉልናል። ስለዚህ ግራፊካል ዩዘር ኢንተርፌስ አንድ ዩዘር ከኤሌክትሮኒክ ዲቫይስን መጠቀም ሲፈልግ ኢንተራክት የሚያደርገው ባይ ዩዚንግ ግራፊካል ዩዘር ኢንተርፌስ ነው ማለት ነው። ለምሳሌ እዚህ ጋር አሁን ኤክሴል አለ። ስለዚህ እኔ ኤክሴልን መጠቀም ከፈለኩ ኢንተራክት ማድረገው የኤክሴልን ኢንተርፌስ በመጠቀም ነው። ሌላ እዚህ ጋር ሁለተኛው ላይ አንድ ታብሌት አለ ወይም ደግሞ እንደ ሞባይል አለ። ስለዚህ እነዚህ አይከኖች አሉ ወይም ደግሞ ቪዥዋል ኮምፖነንቶች አሉ። ስለዚህ ይሄንን ታብሌት በመጠቀምበት ሰዓት ኢንተራክት ማድረገው እነዚህን ኮምፖነንቶች በመጠቀም ነው። እዚህም ጋር ታች ላይ እንደምናየው ዊንዶው 10 ኦፕሬቲንግ ሲስተም ነው። ከዚህ ኦፕሬቲንግ ሲስተም ጋር ኢንተራክት ማድረግ ብፈልግ ወይም ደግሞ ስራ መስራት ብፈልግ እዚህ ጋር በሚታዩት ሙሉ ኮምፖነንቶችን በመጠቀም ነው። እዚህም ጋር ደግሞ ዊንዶው 10 እዚህ ጋር ስታርት ዊንዶው 8 ላይ ነው እንደዚህ የምናደርገው። ሶ እነዚህን ሁሉ አይከኖች የራሳቸው የሆነ ታስክ አላቸው። እነዚህን ታስኮች ተጠቅሜ የሚሰራ ከሆነ ወይም ደግሞ እነዚህ ቪዥዋል ኮምፖነንቶች ከኤሌክትሮኒክ ዲቫይሱ ጋር ኢንተራክት እንዳደረግ የሚያግዙ ከሆነ ግራፊካል ዩዘር ኢንተርፌስ ተብሎ ይጠራል። ግራፊካል ዩዘር ኢንተርፌስን ወይም ደግሞ እዚህ ጋር ያየናቸውን ኢንተርፌሶችን ዲቨሎፕ የምናደርግበት አፕሊኬሽን ያስፈልግናል። ስለዚህ ዋት ኢዝ ግራፊካል ዩዘር ኢንተርፌስ የሚለውን ካየን በኋላ ዋት አር ዘ ቱልስ ኦር ፍሬምወርክስ ዛት ካን ቢ ዩዝድ ቱ ዲቨሎፕ ግራፊካል ዩዘር ኢንተርፌስ። ግራፊካል ዩዘር ኢንተርፌስን ዲቨሎፕ ለማድረግ የምንጠቀምባቸው ፍሬምወርኮች እነማን ናቸው የሚለውን እናያለን። ዜር አር ሴት ኦፍ ጃቫ አፕሊኬሽን ፕሮግራሚንግ ኢንተርፌስ ፎር ግራፊካል ዩዘር ኢንተርፌስ ፕሮግራሚንግ። ግራፊካል ዩዘር ኢንተርፌስ ጃቫ አፕሊኬሽንን በመጠቀም ዲቨሎፕ የምናደርግባቸው የመጀመሪያው ጃቫ ኤደብሊውቲ ነው። የመጀመሪያው ጃቫ ኢንትሮዲውስ ሲደረግ ግራፊካል ዩዘር ኢንተርፌስ ዲቨሎፕ ለማድረግ የምንጠቀምበት የነበረው ኤደብሊውቲ ነው። ሁለተኛው ስዊንግ ነው። ስዊንግ ማለት ኢት ኢዝ አድቫንስድ ቨርዥን ኦፍ ኤደብሊውቲ ነው። ኤደብሊውቲ የራሱ ድሮባኮች ነበሩት። እነዛን ድሮባኮች ኦቨርካም ለማድረግ ስዊንግ መጥቷል። ኔክስት አሁን ላይ ቻፕተር ዲል የሚያደርገው ዋት ኢዝ ጃቫ ኤፍኤክስ ነው። ስለዚህ
ጃቫ ኤፍኤክስም ግራፊካል ዩዘር ኢንተርፌሶችን ዲቨሎፕ ለማድረግ ነው የምንጠቀምበት። ሶ ጃቫ ኤፍኤክስ ኢዝ አን አድቫንስድ ቨርዥን ኦፍ ስዊንግ ነው ተብሎ የሚጠራው። ስለዚህ ኤደብሊውቲ ነበር መጀመሪያ ላይ፣ ሁለተኛው ስዊንግ፣ ከዛ የስዊንግ ሰክሰሰር ደግሞ ጃቫ ኤፍኤክስ ይሆናል። ስለዚህ ኢንሾርት ጃቫ ኤፍኤክስ ግራፊካል ዩዘር ኢንተርፌሶችን ዲቨሎፕ ለማድረግ የምንጠቀምበት ጂዩአይ ፕሮግራሚንግ ፍሬምወርክ ነው። ኔክስት ጃቫ ኤፍኤክስ የሚለውን አሁን አድቫንቴጁን ፓርሻል ያውቀናል። ግራፊካል ዩዘር ኢንተርፌሶችን ዴቨሎፕ ለማድረግ ነው ብለናል። ሁለተኛ ደግሞ የጃቫ ኤፍኤክስን አድቫንቴጅ ለማወቅ ዋት ኢዝ ሪች ኢንተርኔት አፕሊኬሽን የሚለውን ደግሞ ማወቅ ይኖርብናል። ሪች ኢንተርኔት አፕሊኬሽንስ አር ዌብ ቤዝድ አፕሊኬሽንስ ዛት ሃቭ ሰም ካራክተሪስቲክስ ኦፍ ግራፊካል ዴስክቶፕ አፕሊኬሽንስ። እነዚህ ሪች ኢንተርኔት አፕሊኬሽኖች ዌብ አፕሊኬሽን ናቸው which are similar with desktop application። ሶ እንደ ዴስክቶፕ አፕሊኬሽን ላይ ያለውን ፊቸርም ሰፖርት የሚያደርጉ ናቸው። this web applications which provide similar features and experiences as that of desktop application። ልክ እነዚህ ሪች ኢንተርኔት አፕሊኬሽን they are similar feature with desktop application እና አላቸው። they offer better visual experience ቪዥዋሊ ሲታዩ የሚያምሩ ወይም ደግሞ ኤክስፔሪየንስ ያደርጋሉ ወይም ኮምፔር ቱ ኖርማል ዌብ አፕሊኬሽን ቱ ዘ ዩዘርስ። ሶ ዋት ኢዝ ግራፊካል ዩዘር ኢንተርፌስ ኤንድ ዋት ኢዝ ሪች ኢንተርኔት አፕሊኬሽን የሚለውን አይተናል። ስለዚህ ዋት ኢዝ ጃቫ ኤፍኤክስ የሚለውን የምንመልሰው በእነዛ ሁለት ዴፊኔሽኖች አማካይነት ነው። ጃቫ ኤፍኤክስ it is a Java library or a graphical user toolkit used to build a rich internet application ነው። ሪች ኢንተርኔት አፕሊኬሽኖችን ቢውልድ ለማድረግ የምንጠቀምበት የጃቫ ላይብራሪ ወይም ደግሞ ፍሬምወርክ ጃቫ ኤፍኤክስ ተብሎ ይጠራል። ሰን ማይክሮ ሲስተም ነው ይህን ጃቫ ኤፍኤክስን ኢንትሮዲውስ ያደረገው የኦራክል ኮርፖሬሽን ላይ ሪሊዝ ያደረገው ሰን ማይክሮ ሲስተም ነው። ወይም ደግሞ የአልተርኔቲቭ ዴፊኔሽኑ ጃቫ ኤፍኤክስ ኢዝ ኤ ሴት ኦፍ ግራፊክስ ኤንድ ሚዲያ ፓኬጅ ዛት ኢኔብልስ ዘ ዲቨሎፐር ቱ ዲዛይን ክሬት ቴስት ዲበግ ኤንድ ዲፕሎይ ሪች ኢንተርኔት አፕሊኬሽን። ስለዚህ እነዚህን ሪች ኢንተርኔት አፕሊኬሽኖችን ባይ ዩዚንግ ጃቫ ኤፍኤክስን በመጠቀም ዲዛይን ማድረግ እንችላለን፣ ክሬት ማድረግ እንችላለን። ክሬት ያደረግነውን ግራፊካል ዩዘር ኢንተርፌስ ወይም ደግሞ ሪች ኢንተርኔት አፕሊኬሽን ቴስት እናደርጋለን፣ ኤረር ካለው ዲበግ እናደርጋለን። ፋይናሊ ወደ ዲፕሎይ አድርገን ዩዘሩ እንዲጠቀመው ማድረግ እንችላለን ማለት ነው። ሶ ኢት ኦፕሬት ኮንሲስተንትሊ አክሮስ ዳይቨርስ ፕላትፎርምስ። በጃቫ ኤፍኤክስ አፕሊኬሽን ዲቨሎፕ የደረጉ ሪች ኢንተርኔት አፕሊኬሽኖች በዳይቨርስ በሆኑ ኦፕሬቲንግ ሲስተሞች ላይ ራን ማድረግ ይችላል። The application written using Java FX library can run consistently across multiple platforms። ዴስክቶፕ ኮምፒውተሮች ላይ፣ ሞባይል ፎኖች ላይ፣ ቲቪ ላይ፣ ታብሌት ላይ እና ከተለያዩ ኤሌክትሮኒክ ዲቫይሶች ላይ ምን ማድረግ ይችላል? ራን ማድረግ ይችላል። Why Java FX is more popular? ቅድም ኦልደር ቨርዥን ናቸው ያልናቸው ኤደብሊውቲ እና ስዊንግ አሉ። ሶ እነዛን በመቅደም ለምንድን ነው ጃቫ ኤፍኤክስ አሁን ላይ ሞር ፖፑላር የሆነው? አንደኛው ጃቫ ላይብራሪ ነው። ስለዚህ ጃቫ ኤፍኤክስ ፉሊ ሪትን የሆነው በጃቫ ነው። ሶ ዚስ ኢኔብልስ ዩ ቱ ቴክ አድቫንቴጅ ኦፍ ኦል ጃቫ ፊቸርስ። ስለዚህ ስዊንግ ላይም ኤደብሊውቲ ላይም ያሉት ሙሉ ፊቸሮችን ምን ላይ አፕላይ ማድረግ እንችላለን? ጃቫ ኤፍኤክስ ላይ። ዘ ዩዘር ካን ኦልሶ ዩዝ ኤኒ ኦፍ ጃቫ ኤዲተርስ። ኤደብሊውቲ እና ስዊንግ ላይ ኢምፕሊመንት የምናደርገውን ወይም ደግሞ የምንጠቀመውን ኤዲተር በጃቫ ኤፍኤክስ መጠቀም እንችላለን። ሌላኛው ፕላትፎርም ኢንዲፔንዳንት ነው። ሪች ኢንተርኔት አፕሊኬሽን ሜድ ዩዚንግ ጃቫ ኤፍኤክስ አር ፕላትፎርም ኢንዲፔንዳንት። ለአንዱ ኦፕሬቲንግ ሲስተም ላይ ራን የሚያደርገው ከሌላውም ሲሄድ ራን ያደርጋል። ሲን ቢውልደር አለው ጃቫ ኤፍኤክስ። ቪዥዋል ኤዲተሮች አሉት። ድራግ ኤንድ ድሮፕ እያደረግን የምንሰራው። ሌላኛው ጃቫ ኤፍኤክስ ሌት ዩ ኢምቤድ ዌብ ኮንተንት
ኢን ዘ አፕሊኬሽን ጃቫ ኤፍኤክስ አፕሊኬሽን ላይ እየሰራ ነው ዌብ አፕሊኬሽንም ሲሆን ምን ማድረግ እንችላለን ዌብ አፕሊኬሽኖችን ኢምቤንድ ማድረግ እንችላለን ጃቫ ኤፍኤክስ አፕሊኬሽን ላይ ለምሳሌ ሲኤስኤስ ስታይል አፕላይ ማድረግ እንችላለን ጃቫስክሪፕት ወይም ደግሞ ፒኤችፒን ምን ማድረግ እንችላለን ኢምቤንድ ወይም ደግሞ አታች ማድረግ እንችላለን ጃቫ ኤፍኤክስ ፕሮቫይድስ አውት ኦፍ ቦክስ ሰፖርት ፎር አፕላይንግ ኢፌክትስ ኤንድ አኒሜሽን ስለዚህ ኢፌክቶችን ሲኤስኤስ አፕላይ ማድረግ እንችላለን አኒሜሽኖችንም መጨመር እንችላለን ሌላው ዊ ካን ዴቨሎፕ ጌም አፕሊኬሽኖችንም እንዲማድረግ እንችላለን ሌላኛው ሪች ሴት ኦፍ ቢውልቲን ዩዘር ኢንተርፌስ ኮንትሮልስ በጣም ብዙ ከኤደብሊውቲም ከስዊንግም በጣም ብዙ የሚበልጡ እና በአድቫንስድ የሆኑ ዩዘር ኢንተርፌስ ኮንትሮሎችን ሃንድል ያደረገ ነው ይሄ ደግሞ በቀላሉ ዌል ፊቸርድ አፕሊኬሽኖችን ዴቨሎፕ እንድናደርግ ያግዝናል ስለዚህ በዚህ ምክንያት ጃቫ ኤፍኤክስ ሞር ፖፑላር ሆኗል ሌላኛው ሲኤስኤስ ስታይሊንግ ነው ስለዚህ ካስኬዲንግ ስታይል ሺት አፕላይ ማድረግ እንችላለን ጃቫ አፕሊኬሽን ላይ የመጨረሻው ጃቫ ኤፍኤክስ አርክቴክቸር ነው ሶ ዊዝን ስለ አርክቴክቸር ስናወራ we have different components እነዛ ኮምፖነንቶች ሁሌም ኢንቴግሬት ወይም ደግሞ ኢንተርኮኔክት ኢች አዘር ማድረግ አለባቸው ፉል ጃቫ አፕሊኬሽን ዲቨሎፕ ለማድረግ so java fx has various built-in components which are interconnected with each other the following illustration shows architecture ይሄኛው የጃቫ ኤፍኤክስ አርክቴክቸር ነው at the top ላይ ያለው ጃቫ ኤፍኤክስ አፕሊኬሽን ፕሮግራሚንግ ኢንተርፌስ ኤንድ ሲንግራፍ ነው ሁለተኛው ላይ ኳንተም ቱልኪት ይባላል ሌላ በዚህ በስሩ ፕሪዝም ግላስ ዊንዶዊንግ ቱልኪት ሚዲያ ኢንጂን ዌብ ኢንጂን አለው ከዛ በመቀጠል 2D 3D እና ኦፕንጄል አለው ከዚህ በታች JDK እና አፕሊኬሽን ፕሮግራሚንግ ላይብራሪዎች እና ቱሎች አሉ መጨረሻ ላይ ጃቫ ቨርቹዋል ሜሽን አለን ስለዚህ እያንዳንዱን አሁን የምናየው ከመጀመሪያው እስከዚህ ያለውን እናያለን ኦልሞስት እነዚህኞች ያው በፋሚሊያር ስለሆነ ዚት ሶስቱን ስቴፖች ዋን ባይ ዋን እናያቸዋለን የመጀመሪያው ወይም ደግሞ ቶፕ ላየር ተብሎ የሚጠራው ጃቫ ኤፍኤክስ አፕሊኬሽን ፕሮግራሚንግ ኢንተርፌስ ወይም ደግሞ ሲንግራፍ ነው እነዚህ ሁለቶች ሰፓሬት ናቸው ምንድናቸው የሚለው እናያለን ጃቫ ኤፍኤክስ API the topmost layer of Java FX architecture that holds a Java FX application programming interface that implements all required classes that are capable of producing well-featured Java FX application well-featured ወይም ደግሞ አሪፍ የሆነ ግራፊካል ዩዘር ኢንተርፌስ ዴቨሎፕ ለማድረግ ፕሪዲፋይንድ የሆኑ ኢንተርፌሶች እና ክላሶች አሉ እነዛን ሆልድ የሚያደርግልን ጃቫ ኤፍኤክስ API ነው ሁለተኛው እዛው ላይ ያለው ሲንግራፍ ነው so ሲንግራፍ is a collection of visual elements ተብሎ ይጠራል ለምሳሌ አሁን ቅድም ስናይ ግራፊካል ዩዘር ኢንተርፌስ ላይ ወይም ደግሞ ዴስክቶፓችን ላይ የተለያዩ አይኮኖች አሉ እነዛ አይኮኖች አንድ ላይ ኮሌክት ተደርገው ወይም ደግሞ ሴት ኦፍ ቪዥዋል ኤሌመንቶች ሲንግራፍ ተብሎ ይጠራል እያንዳንዷ የምትታያት ቪዥዋል ኮምፖነንት ደግሞ ምን ተብሎ ይጠራል ኖድ ተብሎ ይጠራል arranged in hierarchical fashion ስለዚህ ሲንግራፍ ማለት ዴስክቶፕ አይኮናችን ላይ ያሉትን ፎልደሮችን እያንዳንዳቸው እነዛ አይኮኖች አሉ ስለዚህ እነዛ ሴት ኦፍ አይኮኖች ሲንግራፍ ናቸው አንዷ ፓርቲኩላሯ ደግሞ ኖድ ትባላለች እነዚህ ኖዶች አሬንጅ የተደረጉት ደግሞ ሂራርቺካል ፋሽን ነው in Java FX the graphical user interface applications were coded using ሲንግራፍ ስለዚህ በሲንግራፍ አማካኝነት ነው graphical user interface produce ማድረግ የምንችለው a ሲንግራፍ is a starting point of construction of graphical user interface application graphical user interface application ዲቨሎፕ ማድረግ የምንጀምረው within ሲንግራፍ ነው a single element in a ሲንግራፍ is called a node ቅድም አውርተናል node in a ሲንግራፍ can handle user input and user gestures
ከዛ ላይ አሁን መታያቸው እያንዳንዳቸው ለምሳሌ የካልኩሌተር አይከን ብትኖር ሌላ ደግሞ ጀስት የብራውዘር አይከን ብትኖር እነዚህ አሁን ኮሌክሽኖች ሲንግራፍ ናቸው። ስለዚህ እያንዳንዱ አሁን ለምሳሌ ብራውዘር ላይ ብሄድ የሚሰጠው ኢንፑት ይኖረኛል። ለምሳሌ google.com ብዬ ልጽፍ እችላለሁ። ሶ ዩዘር ኢንፑት ቴክ የሚያደርጉ ናቸው ማለት ነው እነዚህ ኖዶች። A node is a visual or a graphical object and it may include የመጀመሪያው ጂኦሜትሪካል ኦር ግራፊካል ኦብጀክትስ 2D እና 3D ኢሜጆችን ኮንቴን የሚያደርጉ ናቸው። ለምሳሌ ላይን፣ ሰርክል፣ ፖሊገን፣ ኢሊፕስ እነዚህን ሁሉ ልናይ እንችላለን። ሌላው ዩዘር ኢንተርፌስ ኮንትሮልስ ቴክስት ፊልድ ልናይ እንችላለን። ቴክስት ኤሪያ፣ ቴክስት ቦክስ፣ ፓስዋርድ ፊልድ ምናይ ከሆነ እነዚህም ዩዘር ኢንተርፌስ ኮንትሮሎች ወይም ደግሞ ሰፓሬትሊ ኖድ ናቸው። ሌላኛው ሚዲያ ኤሌመንት MP4 ለምሳሌ ቪዲዮ ወይም ደግሞ ኦዲዮ እነዚህ ሁሉ ምንድን ናቸው ማለት ነው የሰፓሬትሊ ኖድ ናቸው። የነዚህ አንድ ላይ ደግሞ ሲሆኑ they will form scene graph. In general, a collection of nodes makes a scene graph. All these nodes are arranged in hierarchical order shown as below. ስለዚህ ሩት ኖድ አለ። ሩት ኖዱ ብራንች ኖድ ይኖረዋል። ብራንች ኖድ ከሌለው ደግሞ ለምሳሌ አንድ ሩት ኖድ ሌላ ቻይልድ ኖድ ይኖረዋል። ይሄ ቻይልድ ኖድ ሌላ ብራንች ከሌለው ሊፍ ኖድ ተብሎ ይጠራል። ብራንቹ ደግሞ ሌላ ኖድ ካለው ሊፍ ኖድ ተብሎ ይጠራል። ስለዚህ በዚህ መሰረት ነው እያንዳንዱ ቪዥዋል ኮምፖነንት አሬንጅ ተደርጎ የሚቀመጠው በዚህ ፎርም ነው። ሌላኛው ዋት ኢዝ ኳንተም ቱልኪት የሁለተኛው ስቴጅ ላይ ያለው ጃቫ ኤፍኤክስ አርክቴክቸር ላይ ኳንተም ቱልኪት ነው። ዩዝድ ቱ ባይንድ ፕሪዝም ኤንድ ግላስ ዊንዶውስ ቱልኪት ወደ ታች ያሉትን ከሶስተኛው ላይ ያሉትን ወይም ደግሞ ሰርድ ሌቭል ላይ ያሉትን ጃቫ ኤፍኤክስ አርክቴክቸሮች አንድ ላይ ባይንድ አድርጎ ወይም ደግሞ መርጅ አድርጎ የሚይዘው ኳንተም ቱልኪት ነው። ስለዚህ ፕሪዝም የሚባልና ግላስ ዊንዶዊንግ ቱልኪት ምን ማድረግ ነው ባይንድ አድርጎ አንድ ላይ የሚይዛቸው ከሆነ ኳንተም ቱልኪት ተብሎ ይጠራል። ዋት ኢዝ ፕሪዝም? ፕሪዝም የሚባለው ደግሞ ሃይ ፐርፎርማንስ አክሰለሬትድ ሃርድዌር አክሰለሬትድ graphics package that can be render both 2D and 3D graphics 3D እና 2D ሬንደር ለማድረግ የምንጠቀምበት ቴክኒክ ፕሪዝም ነው። ሌላኛው ግላስ ዊንዶዊንግ ቱልኪት ነው። ስለዚህ እነዚህም ፕሪዝም እና ግላስ ዊንዶዊንግ ቱልኪትን አንድ ላይ መርጅ አድርጎ የሚይዝልን ኳንተም ቱልኪት ነው። አዛኛው እነዚህ ደግሞ ሰፓሬትሊ ታስክ ይሄኛው 2D እና 3D ሬንደር ለማድረግ ፐርፎርማንስ አክሰለሬት ግራፊክስ አክሰለሬትድ ዲቫይስ ነው። ግላስ ዊንዶዊንግ ቱልኪት ላይ ስንመጣ ደግሞ ኢት ኮኔክትስ ኤ ጃቫ ኤፍኤክስ ፕላትፎርም ቱ ኔቲቭ ኦፕሬቲንግ ሲስተም። የኛ ጃቫ ኤፍኤክስ ፕላትፎርም አለ፣ አፕሊኬሽን አለ። ይሄን ከኔቲቭ ኦፕሬቲንግ ሲስተሙ ጋር ኮኔክት ወይም ደግሞ ኮሙኒኬት እንዲያደርጉ ወይም ደግሞ እንዲግባቡ የሚያደርገው ግላስ ዊንዶዊንግ ቱልኪት ነው። or glass windowing toolkit also provides manage window ማኔጅ ያደርጋል። ታይመሮችን አሬንጅ ይሰጣል። ሰርፌሶችን እና ኢቨንት ኪዎችን ፕሮቫይድ የሚያደርግ ከሆነ ግላስ ዊንዶዊንግ ቱልኪት ነው። ዌብ ቪው ነው። ሶ ዌብ ቪው ምንድነው? within java fx application ላይ we can embed html content into a scene graph ለማድረግ እንጠቀምበታለን by using WebKit። ሌላኛው እና የመጨረሻው ሚዲያ ኢንጂን ነው። the java fx media engine is based on the open source engine known as streamer which is used for video and audio content። እዚህ ጋር አሁን ኦዲዮ አለ፣ ቪዲዮ አለ፣ mp4 wav እነዚህ አሁን የኦዲዮ ፋይል ፎርማቶች ናቸው። እነዚህ ደግሞ የቪዲዮ ፋይል ፎርማት ይሆናል። ስለዚህ በዚህ መሰረት ጃቫ ኤፍኤክስ ሚለውን አይተናል። ኔክስት ቪዲዮ ጃቫ ኤፍኤክስ በሚቀጥለው ዋት ኢዝ ጃቫ ኤፍኤክስ ቢልዲንግ ብሎክስ የሚለው ላይ ስቴጅ ሲን እና ኖድ ምንድነው፣ እንዴት ነው ኢምፕሊመንት የሚደረጉት የሚለውን እናያለን። እስከዛ ሰላም ሁኑ።